ሰበር ዜና በትግራይ ክልል አወዛጋቢው አዋጅ በይፋ ጸደቀ። የግዴታ ውትድርናን ያካተተው ህግ ዝርዝር። ጤና ይስጥልኝ የዜና ሰባት ቤተሰቦች፣ በዛሬው ፕሮግራማችን በትግራይ ክልል ውስጥ አነጋጋሪ ሆኖ የቆየውና በርካታ ጥያቄዎችን እያስነሳ የሚገኘውን አዲስ አዋጅ በተመለከተ የምናቀርብላችሁ ይሆናል። ለሁለት ዓመታት በዘለቀው ጦርነት ምክንያት እንደ ዋና ምክንያት ይጠቀስ የነበረው ምርጫን ተከትሎ የተቋቋመው የክልሉ አስተዳደር አሁን ደግሞ ህገ መንግስታዊ ጥያቄዎችን የሚያስነሳውን አዲሱን አዋጅ ተግባራዊ ለማድረግ ወስኗል። በስድስት ምዕራፎች የተከፋፈለውና 44 ገጾችን የያዘው ይህ አዋጅ በኢትዮጵያ የህግ አውጭነት ታሪክ ያልተለመዱ ድንጋጌዎችን የያዘ ነው። የህግ ባለሙያዎች እንደሚናገሩት አዋጁ ከፌዴራልና ከክልሉ ህገ መንግስት ጋር የሚቃረኑ ነጥቦችን የያዘ ሲሆን በተለይም በክልሉ አስተዳደር ላይ የሚያሰጣቸውን ሰፊ ስልጣኖች ከፍተኛ ትኩረት ስበዋል። የአዋጁ ዋነኛ መነጋገሪያ የሆነው ነጥብ የግዴታ የውትድርና አገልግሎት ነው። በዚህም አዋጅ መሰረት አንደኛ፣ ማን ይገደዳል? በክልሉ ውስጥ የሚኖሩ ወጣቶች እና የተወሰኑ የእድሜ ክልል ውስጥ የሚገኙ ዜጎች የግዴታ ወታደራዊ ስልጣን እንዲወስዱ ይደረጋል። ሁለተኛ፣ የአስተዳደር ስልጣኔ። አዋጁ የክልሉን አስተዳደር ከህገ መንግስቱ ውጪ በሆኑ ጉዳዮች ላይ የመወሰን ስልጣን የሚሰጥ ሲሆን ይህም የፌዴራል መንግስቱን መብት የሚጋፋ ነው የሚል ትችት እየቀረበበት ይገኛል። ሶስተኛ፣ የዜጎች መብት። አዋጁ በዜጎች የመንቀሳቀስ የመደራጀትና በነጻነት የመወሰን መብቶች ላይ ገደቦች ሊጥል እንደሚችል ስጋቶች አሉ። ይህ አዋጅ በትግራይ ክልል ፖለቲካዊ እንቅስቃሴ ላይ ምን አይነት ተጽዕኖ ይኖረው ይሆን? የፌዴራሉ መንግስትስ በዚህ አዋጅ ላይ ያለው አቋም ምን ይሆን? ጉዳዩን በቅርበት እየተከታተልን ለእናንተ የምናደርስ ይሆናል። ይህንን መረጃ እንደወደዳችሁ ተስፋ እናደርጋለን። አዳዲስና ወቅታዊ መረጃዎች እንዲደርሷችሁ የዜና ሰባት ቻናልን ሰብስክራይብ በማድረግ የደወል ምልክቷን በመጫን እንዳትረሱ። አስተያየታችሁን በኮሜንት ላይ አስቀምጡልን። በቀጣይ ዝግጅት እስከምንገናኝ ድረስ በሰላም ቆዩ።